ላይ ነው ግን ለገበያ ነው የመጣሁት ያው በሳምንት አንዴ ነው መተን የምንገዛው የምንፈልገውን ነገር ከሌላው የገበያ ወይ ሱፐርማርኬት ወይንም ከሌላ ቦታ የግል ላይ ትንሽ ይወደዳል በዛ የተነሳ ይሄ ደግሞ መንግስት ስለዚህ ብሎ ያቋቋመው ስለሆነ እሱን ለመግዛት ነው የመጣሁት ሽንኩርት ገዛው ቲማቲም ገዛው የሚያስፈልገኝም በየሳምንቱ እየመጣው ነው መገዛው ለምሳሌ ሌላ ቦታ ሄጄ ጠይቄ አው ሽንኩርት 110 ብር ነው ያለኝ እዚህ በ80 ብር ነው የገዛሁት የ30 ብር ልዩነት አለ ማለት ነው ከባድ ነው ለምሳሌ 10 ኪሎ ብትገዛ ልዩነቱን ወሰድ አዎ ቲማቲም ደግሞ እንደዚሁ ነው ቲማቲም ደግሞ ከዛ በላይ ነው እና ያለው ድል ምንድነው መንግስት ያደረገልን ትልቁ ነገር ይሄ ነው አሁን ይሄ እዚህ ጋር ባይኖር እኔ ሰፈር ላይ 100 ብር ወጥቼ ሽንኩርት አልገዛም ቢያንስ 1 ኪሎ ብቻ ገዝቼ ገባ ነበር ዛሬ ግን ያው 3 ኪሎ ገዛው ሰፈር 100 ብር ከመገዛ እዚህ መጥቼ እዛ አንድ ልገዛ ነበር እዚህ 3 ገዛው እዚህ ለሳምንት በጀቴን ተጠቀምኩ ማለት ነው እና ያለው ነገር ጥሩ ነው አትክልቱም ቀርቧል ሽንኩርቱም ዛሬ ቀንሷል ጥሩ ነው ድንቹም ሌሎቹም አታክልቶቹም ጥሩ ናቸው ፍሩቱም ቀርቧል ሰፈር ካለው እጅግ በጣም ጥሩ ነው